የኢራን ተቃውሞ ከየት ወደ የት? ኢራን ውስጥ ባለፉት 47 ዓመታት ታይቶ የማይታወቅ ተቃውሞ ተቀጣጥሏል። የኢራን መንግስትን የሚቃወሙ ሰልፈኞችን በአደባባይ ወጥተዋል። ተቃውሞ በተለያዩ የኢራን ከተሞች ተስፋፍቷል። መንግስት በተቃዋሚ ሰልፈኞች ላይ ከባድ እርምጃም እየወሰደ ነው። በኢራን ላይ ጠንካራ እርምጃ እንደምትወስድም አሜሪካ ስትዝት ነበር። አሜሪካም ኢራናውያንን ለመርዳት በተጠንቀቅ እንደቆመችም ዶናልድ ትራምፕ ይናገራሉ። የኢራን ባለስልጣናት በምላሹ በቀጠናው ላይ ያሉ የአሜሪካ አጋሮች ላይ ከባድ ጥቃት ሰነዝራለሁ ብላ ፎክራ ነበር። እናም ለጊዜው ጦርነቱ በረደ። ግን በኢራን ተቃውሞ ሲነሳ ይህ መጀመሪያው አይደለም። ለመሆኑ ይህ ተቃውሞ ከዚህ በፊት ከነበሩት እንዴት ይለያል? ተንታኞች እንደሚሉት የአሁኑ ተቃውሞ ባልተጠበቀ ሁኔታ መጠነ ሰፊ ሆኗል። አንዳንድ ቀጠናውን የሚከታተሉ ወገኖች እንደሚሉት ተቃውሞ በዋነኞቹ የኢራን ከተሞች ብቻ ሳይሆን በአነስተኛ መንደሮችም እየተካሄደ ነው። እነዚህን አነስተኛ ከተሞች ስም ብዙዎች ከዚህ ቀደም ሰምቶ አያውቁም። በፈረንጆቹ 2009 ግሪን ሙቭመንት የተሰኘ ተቃውሞ ተነስቶ ነበር። መካከለኛ መደብ ላይ በሚገኙ ኢራናውያን የተነሳው ይህ ንቅናቄ ከምርጫ መጭበርበር ጋር የተያያዘ ነበር። ተቃውሞው ሰፊ ቢሆንም በዋና ከተሞች ውስጥ ብቻ የተካሄደ ነበር። በፈረንጆቹ 2017 እና 19 የተነሱ ተቃውሞዎች ድሃ ኢራናውያን በሚኖሩባቸው አካባቢዎች ነበር። በቅርብ ጊዜ ከተነሱ የኢራን ተቃውሞዎች መካከል ሁለቱ በዋነኛነት ይጠቀሳል። የ22 ዓመቷ ማሳሚኒ በፖሊስ ቁጥጥር ስር ሳለች ከሞተች በኋላ ነበር ተቃውሞ የፈነዳው። አሁን የተነሳው ተቃውሞ ከዚህ ቀደም ከነበረው ጋር ሲነጻጸር ሰፊ ሲሆን ለተከታታይ ቀናትም እየዘለቀ ነው። በ2022 እንደተነሳው ተቃውሞ ሁሉ የአሁኑም ተቃውሞ አንድን አስተዳደራዊ ግድፈት መነሻው አድርጎ ጠቅላላ የስርዓት ለውጥ እንዲመጣ የሚጠይቅ ሆኗል። የ2022ቱ ንቅናቄ መነሻው የሴቶች ጉዳይ ነበር። ጎን ለጎን ሌሎችም ጉዳዮች ነበሩበት። በ2025 ማገባደጃ ላይ የተነሳውና የአሁኑ ተቃውሞ መነሻው የምጣኔ ሀብት ጉዳይ ቢሆንም በአጭር ጊዜ ውስጥ ሌሎች ጉዳዮችንም የሚነካ ሆኗል። የኢራን የመገበያያ ገንዘብ ከአሜሪካ ዶላር አንጻር ምንዛሬው መዋዠቁን በመቃወም በቴህራን የባዛር ነጋዴዎች የስራ ማቆም አድማ ማድረጋቸውን ተከትሎ ነው ተቃውሞው እየሰፋ የመጣው። ውጥረቱ በብዛት ድሃ ኢራናውያን ወደሚኖሩበት የሀገሪቱ ምዕራባዊ ክፍልም ተስፋፋ። በ2022ቱ የተነሳው ተቃውሞ በተመሳሳይ መንገድ ተስፋፍቶ ነበር። ከፍተኛ ተቃውሞ የተደረገባቸው ከተሞች ኢላምና ሎርስታን ናቸው። ተቃውሞ ከመነሳቱ በፊት ታህሳስ ላይ በሚሊዮኖች የሚቆጠሩ ኢራናውያን በዋጋ ንረት በእጅጉ ተፈትነዋል፣ ተሰቃይተዋል። ይህም መካከለኛው መደብ ላይ የሚገኙ ኢራናውያንን ይጨምራል። በሺዎች የሚቆጠሩ ተቃዋሚዎች አደባባይ የወጡትም በዚህ ምክንያት ነው። ሞት ላምባገነኑ ሲሉ በአደባባይ ተቃውሟቸውን አስተጋቡ። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ከስልጣን እንዲለቁም በይፋ ጠየቁ። በፈረንጆቹ 2022 የተነሳው ተቃውሞ መሪ አልነበረውም። ብዙም ሳይቆይ ወዲያውኑ ከስሟል። አሁን የተነሳው ተቃውሞ ግን መሪዎች አሉት። ከሀገራቸው ሸሽተው የሚኖሩት ሬዛ ፓህቫሊ ከተቃዋሚው ዘዋሪዎች፣ መሪዎች፣ አቀጣጣዮች አንዱ ሆነዋል። ሬዛ ፓህቫሊ በፈረንጆቹ 1979 ከኢራን የተባረሩ የሺዓ ልጅ ናቸው። ፓህቫሊ ከኢራን ርቀው ቢኖሩም ለተቃውሞ አቅጣጫ ለመቀየስ እየሞከሩ ነው። ተቃውሞው ዘልቆ የቀጠለበት አንደኛው ምክንያትም ይሄ ሊሆን ይችላል ይላሉ ተንታኞች። በተቃውሞ ፓህለቫ ወደ ሀገራቸው እንዲመለሱ የሚጠይቁም ድምጾች ተሰምተዋል። በአሜሪካ በስደት እየኖሩ ሳለ ራሳቸውን የኢራን ሻህ ወይንም ንጉስ አድርገው ሰይመዋል። ወጣቶች በማህበራዊ ሚዲያ ላይ ሌሎች ወጣቶችም ተቃውሞ እንዲቀላቀሉ እየቀሰቀሱ ነበር። በቴህራን የቀጠለው ተቃውሞ የፓህሊቭን ተጽዕኖ ፈጣሪነት የሚያሳይ እንደሆነ ምሁራን ይናገራሉ። አሁን ያለው መንግስት ቢወድቅ ኢራንን የሚያስተዳድረው አማራጭ መንግስት እንዳለ በመጠቆም ተቃውሞውን እንዳቀጣጠሉት ባለሙያዎች ይናገራሉ። በሌላ በኩል ደግሞ ኢራናውያን ለፓህላቪ ያሳዩት ድጋፍ የቀድሞ ስርወ መንግስት እንዲመለስ መፈለጋቸውን አያሳይም የሚሉም ተከራካሪዎች በርከት ብለዋል። ሆኖም ግን አሁን ያለው አስተዳደር እንዲወርቅ ያለውን ፍላጎት ጠንካራ መሆኑን መገንዘብ ይቻላል። ከዚህ ቀደም ከተነሱት ተቃውሞዎች የአሁኑ የሚለየው ደግሞ በአሜሪካ ጣልቃ ገብነት መዘወሩ ነው። ትራምፕ ተቃዋሚዎቹን በመደገፍና የኢራን መንግስት ላይ ጥቃት ለመሰንዘር መዛታቸውም ዋናው ሆኗል። በፈረንጆቹ 2009 ተቃውሞ ሲነሳ ኦባማ ወይ ከነሱ ጋር ወይ ከኛ ጋር ነህ የሚሉ መፈክሮች ተሰምተው ነበር። ጊዜ በኋላ ቀድሞ የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ ከተቃዋሚዎች ጎን ባለመቆማቸው እንደሚቆጫቸው ተናገሩ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን እንደሚሉት ተቃውሞ በኢራን ጠላቶች የተቀነባበረ ነው። ኢራን ያሏት ወዳጅ ሀገራት ባለፉት ዓመታት እየቀነሰ መጥቷል። የሶሪያው ፕሬዝዳንት በሽር አልአሳድ ከስልጣን ሲወገዱ ኢራን አንድ እጇን አጥታለች። ሌላው የኢራን አጋር የሊባኖስ ሂዝቦላን በእስራኤል ተመቷል። ያለፈው ዓመት የኢራን መከላከያ የደረሰበት ጥቃት የእስላማዊ አብዮት ዘብ
ክብርንም የነካ ነው። የማህበረሰብ አጥኚዎች እንደሚሉት የ2022ቱን ተቃውሞ የተመረኮዘው የአሁኑ ንቅናቄ ዘላቂ ለውጥ ሊያመጣ ይችላል፣ ምልክቱም ከባድ ነው ይላሉ። ከ3 ዓመት በፊት ለተቃውሞ የወጣች ኢራናዊት እንደምትለው ትልቁ ስኬት ጨቋኙን መንግስት መፍራት ማቆም ነው ብላለች። የአሁኑ ተቃውሞ ከ2022 የሚለየው ኢራን ከእስራኤል ጋር ለ12 ቀናት ከተዋጋች በኋላ መነሳቱ ነው። ከውጊያው በኋላ አሜሪካና እስራኤል ኢራን ላይ ጥቃት ፈጽመው እንደነበር የሚዘነጋ አይደለም። የኢራን ባለስልጣናት እነዚህን ጥቃቶች ህዝቡን ለማስተባበር ሊጠቀሙባቸው ይችሉ ነበር፣ ሆኖም ግን ያንን አላሳኩም ይላሉ ተንታኞች። በኢኮኖሚ ቀውስ ምክንያት የተቀሰቀሰውና ሰፊ የኢራንን ክፍል ያዳረሰው ህዝባዊ ተቃውሞ አሁን 3ኛ ሳምንቱን ተሻግረዋል። የእስላማዊ ሪፐብሊክ አገዛዝ አብቅቶ ንጉሳዊው እንዲመለስ ጥሪ እየቀረበ ነው። ለጊዜው ሰልፉ ዝም ቢልም ውስጥ ለውስጥ ግን መቀጣጠሉ እንደማይቀር የብዙ ባለሙያዎች ግምት ሆኗል። በተቃውሞ ቢያንስ ከ2500 በላይ ሰዎች ሲሞቱ ከመቶ በላይ የጸጥታ አባላት ህይወታቸው እንዳለፈ ይነገራል። በአገሪቱ ኢንተርኔት ተቋርጧል። አያቶላህ አሊ ኸሜኒ በ1979 በፈረንጆቹ ከተካሄደው የኢራን አብዮት በኋላ ሁለተኛው የአገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለእርሳቸው አመራር ህይወትን አያውቋትም። ኸሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ስልጣንም የሳቸው ነው። ኻሜኒም የኃያሉን የኢራን እስላማዊ አብዮት ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው እንዲህ በቀላሉ የሚታይ አይደለም። ኻሜኒ በፈረንጆቹ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻህድ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት ኻሜኒ በኢራን ዋነኛም የእስልምና ቅርንጫፍ የሆነው የሺዓ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። አባታቸው ኻሜኒ አብዛኛው የትምህርት ጊዜያቸውን በቁርአን ማጥናት ነው ያሳለፉት። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩም ፖለቲካዊ ነበር። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉሥ ሻህ ተቺዎችንም ተቀላቀሉ። ለዓመታት በህቡ ወይንም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የምስጢር ፖሊስ ተይዘው ለስቅይትና አካባቢያቸውን ለቀው እንዲሰደዱም ተደርገዋል። በፈረንጆቹ 1979 የኢራን እስላማዊ አብዮት ከተካሄደ ከ1 ዓመት በኋላ አያቶላህ ሮሆላህ ኻሜኒ የዋና ከተማይቱ ቴሄራን የጁማ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ኻሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመርጠዋል። ፈላጭ ቆራጭ መንግስታት የሚወድቁት እንዴት ነው? ታዋቂው ደራሲ እርነስት ሄሚንግዌይ መጀመሪያ ቀስ በቀስ ይከስራሉ እና ድንገት ትንፋሻቸው ቀጥ ይላል። በኢራን የተቃውሞ ሰልፍ የሚካሄዱና ከሀገር ውጭ የሚገኙ ደጋፊዎቻቸው በቴህራን የሚገኘው እስላማዊ መንግስት ድንገት ትንፋሹ ቀጥ እንደሚል ተስፋ አላቸው። የኢራን አስተዳደር እየሞተ መሆኑን የሚያሳዩ ምልክቶች ቢኖሩም ነገር ግን አዝጋሚ ናቸው ይላሉ ጉዳዩን የሚከታተሉ ተንታኞች። የኢራናውያን ቁጣና ብስጭት ገንፍሎ ወደ ጎዳናዎችም አውጥቷቸዋል። ይህ የመጣው ባለፉት 2 ዓመታት አሜሪካና እስራኤል በኢራን ላይ ካደረሱት ወታደራዊ ጥቃቶች በተጨማሪ ነው። በ2015 የኒውክሌር ስምምነት ምክንያት የተነሱት የተባበሩት መንግስታት ማዕቀቦች በሙሉ በመስከረም ወር በእንግሊዝ፣ በጀርመን፣ በፈረንሳይ እንደገና ተተክተዋል። የአገሪቱ የመግቢያ ገንዘብ መውደቁን ተከትሎም በኢራን ከባድ የሆነ የህዝብ አመፅ መነሳቱ ለቴህራን ባለስልጣናት ከባድ ሆኖባቸዋል። ከግማሽ ምዕት ዓመት ገደማ በፊት በአብዮቱ የተወገደው የሻህ የበኩር ልጅ የተቃውሞ አካል መሆናቸውም ሁኔታውን አባብሶታል። ተቃዋሚ ሰልፈኞች ራሳቸው ቅርብ ለማድረግ የሞከሩት የቤተሰባቸውን ታሪክና ከእስራኤል ጋር ያላቸውን የቅርብ ግንኙነት ለማሳየትም እየሞከሩ ነው። በቴህራን ውስጥ ያሉት የሃይማኖት አባቶችና ወታደራዊ ኃላፊዎች ሊያስጨንቃቸው የሚችል አንድ ትምህርት የመጣው ቀድሞ አጋራቸው ከሶሪያው የቀድሞ ፕሬዝዳንት በሽር አልአሳድ ነው። ጦርነቱን ያሸንፉ ይመስሉ የነበሩት አልአሳድ በሳውዲ አረቢያና በአረብ ሊግ እንዲያገግሙ እየተደገፉ ባለበት ወቅት በሚገባ በተደራጀ ጥቃት በፈረንጆቹ 2024 ታህሳስ ላይ ከስልጣን ተወገዱ። ሁለቱ በጣም የቅርብ አጋሮቻቸው ሩሲያም ሆነች ኢራን አልአሳድን ለማዳን ፈቃደኞች አልነበሩም ወይንም አቅቷቸዋል። በጥቂት ቀናት ውስጥ አሳድ እና ቤተሰቡ ሞስኮ ታዩ። አምባገነን አገዛዝ ቀስ በቀስ እየበሰበሰ በመሄድ ከዚያም በድንገት ይሞታል። የአሳድ ሶሪያ ስትወድቅ በጣም በፍጥነት ነበር።
በቴሄራን ሊጠና የሚችለው ሌላው ጉዳይ የቱኒዚያ ፕሬዝዳንት ቤን አሊ በ2011 የገጠማቸው አይነት ነው። የቱኒዚያ ጦር ተቃዋሚዎችን ከሀገር ውስጥ የደህንነት ኃይሎች ለመጠበቅ በተንቀሳቀሰበት ወቅት ቤን አሊ ከስልጣን ተወግደዋል። የቤን አሊ ውድቀት የግብፁ ሆስኒ ሙባረክን ከስልጣን እንዲለቁ ምክንያት ሆኗል። በግብፅ የጦር ኃይሉ ራሱ ለማዳን ባይወሰን ኖሮ ከከፍተኛ የተቃውሞ ማዕበል መትረፍ ይችሉ ነበር። ይህ በኢራን ሊከሰት ይችላል። ምናልባት እስካሁን ያ ነገር አልተከሰተም። የወደፊቱን ማን ያውቃል? የእስልምና አገዛዝ ተቃዋሚዎች በአገር ውስጥ ሆነ በውጭ ተጨማሪ ጫና እንደሚኖርና አስተማማኝ አመራር እንደሚመጣ ተስፋ ያደርጋሉ። በዚህ ምክንያት የስርዓቱ የመበስበስ ሂደት ተፋጥኖ ከአዝጋሚ ውድቀት ወደ ፈጣን የትንፋሽ መቋረጥ እንዲሄድ ተስፋ አላቸው። አሁን አያቶላህ አሊ ሀሜኒን የሚቃወሙት በውጭ የሚኖሩ ኢራናውያን የሚሆነውን ወደፊት እናየዋለን። ነገር ግን በዚህ ተቃውሞ ውስጥ ቻይና፣ ሩሲያ፣ ሰሜን ኮሪያ እንዲሁም ሌሎች ሀገራት የትራምፕን አካሄድ እየነቀፉት ይገኛሉ። በዚህ ቀጠና ላይ ሁሉም የበላይ ለመሆን የራሱን ጥረት ያደርጋል።